ለመሆኑ በአንድ ጣራ እየኖሩ በአንድ አልጋ እየተኙ ግን ደግሞ ከዓለም ሁሉ በላይ መራራቅ እንደሚቻል ያውቃሉ? ብዙ ሰዎች ትዳር የሚፈርሰው በታላቅ ማዕበል፣ በከባድ ክህደት ወይም በጩኸት ይመስላቸዋል። ነገር ግን የሥነ ልቦና ሳይንስ የሚነግር ሌላ እውነት አለ። ትዳር አብዛኛውን ጊዜ የሚፈርሰው በጩኸት ሳይሆን ቀስ በቀስ በሚመጣ ድምፅ አልባ ዝምታ ነው። በየቀኑ በሚገነቡ ጥቃቅን የቂም ግንቦች። ዛሬ በትዳር አማካሪዎች ዘንድ የፍቺ ሟርት ተብለው የሚጠሩትን ነገር ግን ማንም ሰው በቀላሉ ሊረዳቸው የሚችሉትን 3 ታላላቅ የሥነ ልቦና ሚስጥሮችን ፈትሻለን። በተለይም በቪዲዮ ማጠቃለያ ላይ በትዳር ውስጥ ፍቺን 90% መተንበይ የሚችለውን ቁጥር 1 ገዳይ ባህሪ እንዲሁም የሚስጥር ቁልፉን እናያለን። ይህንን ሚስጥር ካወቀ የትኛውንም የፈረሰ ግንኙነት ወደ ቤት መመለስ ይቻላል። የመጀመሪያው ሚስጥር የሚጀምረው እዚህ ጋር ነው። እኛ እኮ ሁልጊዜ እንነጋገራለን ይላሉ ብዙ ጥንዶች። ነገር ግን በሥነ ልቦና እይታ መነጋገርና መግባባት የተለያዩ ነገሮች ናቸው። ብዙ ጥንዶች የሚነጋገሩት ላለመሸነፍ እንጂ ለመደማመጥ አይደለም። የትዳር አጋርህ ቅሬታ ስታቀርብብህ የሚሰማ የመጀመሪያው ስሜት ምንድን ነው? ራስን መከላከል፣ አንቺ እኮ ያኔ እንዲያደርገሽ ነበር የሚል አሮጌ ማህደር መክፈት። ስነ ልቦና ይህንን ተከላካይነት ይለዋል። ይህ ባህሪ ሲመጣ ግንኙነቱ ከትዳርነት ወደ ፍርድ ቤትነት ይለወጣል። ሁለታችሁም ጠበቆች ትሆናላችሁ። ፍቅረኛ ጥፋተኛ፣ አንተ ደግሞ ንጹህ። ነገር ግን በትዳር ፍርድ ቤት ውስጥ አንደኛው ካሸነፈ ሁለታችሁም ተሸናፊዎች ናችሁ። የታዋቂው የሥነ ልቦና ባለሙያ ዶክተር ጆን ጎትማን ጥናት እንደሚያሳየው በትዳር ውስጥ ግንኙነትን የሚያፈርሱ 4 የጥፋት ፈረሰኞች አሉ። እነሱም ወቀሳ፣ ንቀት፣ ተከላካይነትና ግንኙነትን መዝጋት ናቸው። ከነዚህ ሁሉ መሃል ግን ትዳርን በቅጽበት የሚገድል አንድ መርዛማ ባህሪ አለ። እሱም ንቀት ይባላል። ንቀት ማለት የትዳር አጋርን ማሳነስ፣ ማሾፍ፣ ንግግሯን ማጣጣል ሊሆን ይችላል። ንቀት በሚኖርበት ጊዜ ፍቅር ይሸሻል። ምክንያቱም ንቀት የሚነግረን እኔ ከእርሷ እበልጣለሁ፣ እርሷ ምንም አታውቅም የሚል መልእክት ነው። እስኪ ራስህን ጠይቅ። በትዳር ወይም በፍቅር ግንኙነት ውስጥ ከነዚህ 4 ፈረሰኞች የትኛውን በብዛት ታያለህ? ኮሜንት ላይ አስቀምጡልኝ። ተሞክሮን ማጋራት ተመሳሳይ ፈተና ውስጥ ላለ ሌላ ሰው ትልቅ ብርሃን ሊሆን ይችላል። ቻናላችንን ሰብስክራይብ በማድረግም የዚህ ጤናማ ማህበረሰብ አካል መሆን ትችላለህ። ታዲያ መፍትሄው ምንድን ነው? ስነ ልቦና የስሜት ባንክ አካውንት የሚባል ድንቅ መሪ ይሰጠናል። ልክ ገንዘብ በባንክ ውስጥ እንደምናስቀምጠው በትዳር ውስጥም በየቀኑ ፍቅርን፣ ምስጋናን፣ መተቃቀፍንና አብሮ ምርጥ ጊዜ ማሳለፍን በባንክ ውስጥ ማስቀመጥ አለብን። በየቀኑ ስላደረግሽልኝ ነገር አመሰግናለሁ ማለት፣ ዛሬ አምሮብሻል፣ ውብ ሆነሻል ብሎ ማድነቅ በባንክ ውስጥ ተቀማጭ ብር እንደማስቀመጥ ነው። ችግሮችና ግጭቶች ሲመጡ ከዚህ ካጠራቀምን የፍቅር ባንክ ላይ ትቀንሳለህ። ባንኩ በበጎ ነገሮች የተሞላ ከሆነ ማዕበሉ ግንኙነቱን አይሰብረውም። ነገር ግን በየቀኑ ካላጠራቀምክ ባንኩ ባዶ ከሆነ ትናንሽ ግጭቶች ትዳሩን ያከስሩታል። እያንዳንዳችን የምንነጋገረው የፍቅር ቋንቋ የተለያየ ነው። አንዳንዶች ማበረታቻ ቃላት ይወዳሉ፣ ሌሎች ደግሞ በተግባር ማገዝን። የአጋርህን የፍቅር ቋንቋ ማወቅ የትዳር አማካሪነት ትልቁ ምስጢር ነው። ትዳር ልክ እንደ አትክልት ነው። በየቀኑ ውሃ ካላጠጣኸው፣ ካልኮተኮትከውና አረም ካልነቀልክለት በራሱ ጊዜ ይደርቃል። በትዳር ውስጥ ትልቁ ድል እኔ አሸነፍኩ ሳይሆን እኛ አሸነፍን የሚለው አስተሳሰብ ሲሰፍን ነው። አጋርህ ፍጹም እንድትሆን አትጠብቅ፣ ምክንያቱም አንተም ፍጹም አይደለህም። ዋናው ቁም ነገር አብሮ ለመማርና ለመለወጥ ፈቃደኛ መሆን ነው። ዛሬ ያየናቸው ነጥቦች በግንኙነቶች ላይ አዲስ ብርሃን እንደፈነጠቀ ተስፋ አድርጋለሁ። ከእነዚህ ነጥቦች ውስጥ የአንተን ትዳር ወይም የፍቅር ግንኙነት ሊቀየር የሚችለው የትኛው ነው? ሐሳብን በኮሜንት አጋራኝ። ቪዲዮ ከተመቸ ላይክ ማድረግና ለምትወዳቸው ጥንዶች ማጋራት እንዳትረሳ። ለቀጣይ ስነ ልቦና ነክ ጉዳዮች ቻናሉን ሰብስክራይብ አድርግ። በሚቀጥለው ቪዲዮ እስከምንገናኝ በወንድነት ጽና።